ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በዛሬው ቪዲዮ የማሳያችሁ በምስሉ ላይ እንደምትመለከቱት ሴኩሪቲ ፕለጊን ወይም ደግሞ ኤምዲኤም ሎክ በሚያደርጉበት ሰዓት እንደዚህ ኢዚ ባይ እንደዚሁም ደግሞ ፔመንት ፕላን ምናምን እያሉ ሎክ በሚያደርጉበት ሰዓት እንዴት ማስተካከል እንደምንችል አሳያችኋለሁ። አብራችን ቆዩ። እንግዲህ እንደምትመለከቱት ጄ ላይ የአንድ ኤክስ6525 ስልክ አለ። ቺፕሴቱ ኤስፒዲ ነው እና ይሄንን ስልክ አብረን ከፍተዋለን ማለት እንደምትመለከት ዴቨሎፐር ኦፕሽን ላይ ስገባ ብሎክድ ባይ አይቲ አድሚን ምናምን እያለ ይመልሳል። እና ደግሞ አድሚን አፕ ላይ ስገባ ሴኩሪቲ ፕለጊኑ እንደምትመለከቱት ኢኔብል ሆኗል። እሱ ደግሞ ዲዜብል መሆን አይችልም። ስለዚህ ኢኔብል ከሆነ ደግሞ ያው እንትን አይልም ማለት ነው፣ አይሰራም ማለት ነው። ያው እንደምትመለከት እንግዲህ ፔመንት ፕላን ብሎ ቁጭ ብሏል ማለት ነው። እና ስልኩን ኦፍ እናደርገዋለን። ይህንን ስራ ስንሰራ የምንጠቀማቸው አሁን ላይ የምንጠቀማቸው ቱሎች ሁለት ናቸው። እነሱም ናይስ ሎከር ኤምዲኤም ቱል በዋናነት፣ በመቀጠል ደግሞ አንድሮይድ መልቲ ቱል እንጠቀማለን ማለት ነው። እንደምትመለከቱት እንግዲህ አንድሮይድ መልቲ ቱልን ከፍቻለሁኝ። ሞዴሉን እመርጣለሁ። ሞዴሉን ከመረጥኩ በኋላ እንግዲህ ፓርቲሽኑን ሪድ አረግና 3 ፓርቲሽኖችን ፎርማት አረጋለሁ ማለት ነው። እነሱም ሚስ ዳታ እና ፕሪዚስት እና ዩዘር ዳታ እነሱን ፎርማት አረጋቸዋለሁ። እነሱን ፎርማት ማድረጋቸው እንግዲህ ለምንድን ነው ኤዲቢው እንዲበራልኝ ማለት ነው። ስለዚህ ፓርቲሽን ማናጀር የሚለውን ከነካው በኋላ ስልኩን ኦፍ ካደረኩ በኋላ ቮሊዩም ፕላስ ኦር ማይነስ ተጭኜ ይሰካሉ ማለት ነው። ይሄንን ስናደርግ እንግዲህ አንሎክ ቱልን መጠቀም እንችላለን። እኔ ግን ያው ቀለል ስለሚለኝ በጣም ፋስት ስለሆነ አንድሮይድ መልቲ ቱልን ነው የምጠቀመው እና እነዚህን ሶስቱን ፓርቲሽኖች ፎርማት እናደርጋለን ማለት ነው፣ ወይም ደግሞ ኢሬዝ እናደርጋቸዋለን ማለት ነው። ነገር ግን እዚህ ጋር መጠንቀቅ አለባችሁ። ዝም ብላችሁ በችኳለት ምናምን በዘፈቀደ የሆነ ፓርቲሽን ፎርማት ማድረግ የለባችሁም። በጣም ሴንሲቲቭ ፓርቲሽኖች አሉ። ለምሳሌ ኤንቪ ዳታው ምናምን ልታጠፉ ትችላላችሁ። ወይ ስልኩ ወደ አንቲክራክ ሊገባባችሁ ይችላልና ጥንቃቄ ያስፈልገዋል። አንዳንድ ጊዜ ደግሞ የግዴታ ሚስ ዳታውም ኤዲት ማድረግ ሊያስፈልግ ይችላል። ለሚዲያቴክ ደግሞ ፕሮ ኢንፎን ኤዲት ማድረግ ሊያስፈልግ ይችላል እና እነሱን ደግሞ እንዴት አድርገን ኤዲት ማድረግ እንደምንችል በሌላ ሰዓት የምንመለስበት ይሆናል። ነገር ግን ይሄ በጣም ቀላል ሜተር ስለሆነ ነው። እነዚህ ሶስቱን ፎርማት ካደረጋችሁ በኋላ የስልኩ ኤዲቢ ይበራል እና ኤዲቢው ደግሞ የሚበራው እንዴት ነው? ይሄንን ኢሬዝ ካደረጋችሁ በኋላ ስልኩ ልክ ሪስታርት ካደረጋችሁት በኋላ ስልኩ ውስጥ ሲም ካርድ ማስገባት የለባችሁም። ዋይፋይ ጋርም ኮኔክት ማድረግ የለባችሁም። ምንም አይነት ጋር ኢንተርኔት መገናኘት የለበትም። ያው ስልኩን ሪቡት ካደረጋችሁ በኋላ እንደምትመለከቱት ቀጥታ ወደ ሴቲንግ ገብተን ኤዲቢውን የምናበራው። ስለዚህ ኤዲቢውን ካበራም በኋላ ደግሞ በጣም 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 ቀላል ነው። ስለዚህ ዋን ክሊክ ነው የምትሰሩት ማለት ነው። ስለዚህ በጣም ቀላል ነው። እንደምትመለከቱት እንግዲህ አሁን እንዳያችሁት 3 ፓርቲሽኖችን ፎርማት አድርጌያለሁ ወይም ደግሞ ኢሬዝ አድርጌያለሁ። እነሱም ደግሞ ሚስ ዳታ፣ ፕሪዚስት እና ዩዘር ዳታ እነሱን ኢሬዝ እናደርጋቸዋለን ማለት ነው። አንዳንድ ጊዜ ዩዘር ዳታው ኢሬዝ ላይ ሆነላችሁ ይችላል። ስለዚህ ስልኩን ሪቡት ታደርጋላችሁ ሚስ ዳታውን ኢሬዝ ካደረጋችሁት ማለት ነው። እና እሱን ኢሬዝ ካደረጋችሁት በኋላ ኤዲቢ ይበራላችኋል ማለት ነው። ነገር ግን እንደነገርኳችሁ በጣም በጥንቃቄ በተሞላበት መስራት አለባችሁ። ፓርቲሽን ላይ የገባችሁ ማለት የሆነ በጣም ሴንሲቲቭ ፋይሎች አሉ። በቃ የሆነ ኢሬዝ ካደረጋችኋቸው በስህተት ወይ ወደ አንቲክራክ ይገባል ወይም ደግሞ ወደ ስልኩ ጸጥ ሊል ይችላል ማለት ነው። ስለዚህ ያ ማለት ግን አይመለስም ማለት አይደለም። ስልኩም ጸጥ ካለ ድጋሚ ስልኩን የሱ ተመሳሳይ ባይናሪ ወይም ደግሞ ከሱ ከፍ ያለውን ፍርምዌር አውርዳችሁ መጫን ነው እና ይመለሳል ማለት ነው። ብዙም እንደዚህ የሚያስፈራ ነገር የለውም። ነገር ግን በቀላሉ አሁን በማሳያችሁ መሰረት መስራት ትችላላችሁ። እስካሁን የሰራነው ነገር ኤዲቢውን ለማብራት ነው። ፈጠን አድርጌ ነው የነገርኳችሁ። አንሎክ ቱልንም መጠቀም ትችላላችሁ። አንሎክ ቱል ላይ ቡት ታደረጋችሁ በኋላ ከዛ የስልኩን ፓርቲሽን ሙሉን ይዘረዝርላችኋል። ልክ ሲዘረዝርላችሁ ምንድነው ሚስ ዳታውን ፕሪዚስት እንድን ደግሞ ዩዘር ዳታውን ኢሬዝ ታደርጉታላችሁ። በዚህ አምቢ ካላችሁ የግዴታ ሚስ ዳታው ኤዲት መደረግ አለበት። ናይስ ሎከር ኤምዲኤም ቱልን በመጠቀም ኤዲት ማድረግ ትችላላችሁ። ወይም ደግሞ ናይስ ሎከር ኤምዲኤም ቱል ላይ ኦንላይን ሜተድ የሚል አለ። እሱ ላይ ገብታችሁ በኦንላይን ሚስ ዳታውን ኤዲት ማድረግ ትችላላችሁ ማለት ነው። በጣም ቀላል ነው። ስለዚህ ያው እንደምትመለከት አሁን ስልኩ እየተነሳ ነው። እስከሚነሳ ድረስ እንግዲህ አንዳንድ ያው መረጃዎችን የምሰጣችሁ ብዙም ግር እንዳይላችሁ ነው ማለት ነው እና እንጂ ይሄ ሜተድ ይሄ እንደዚህ በሚሆንበት ሰዓት የፔመንት ፕላን ምናምን በሚልበት ሰዓት በኪዋር ኮድም ኤዲቢው አይበራም። ልክ እንደ ካንትሪ ሎክ ማለት ነው። በኪዋር ኮዱ ኤዲቢው አይበራም። ስለዚህ እነዚህን ፓርቲሽኖች እንግዲህ ኢሬዝ በማድረግ ግን ኤዲቢውን ማብራት ትችላላችሁ ማለት ነው። አሁን እየተመለከታችሁት ያላችሁት የኤስሲፒዲ ሜተድ ነው፣ ሚዲያቴክ አይደለም። ሚዲያቴክም ያው እነዚህን ሚዲያቴክ ላይ ምንድነው የሚቀየረው በሚስ ዳታ በኩል ፕሮ ኢንፎ ነው የምትቀይሩት።
ፕሮ ኢንፎን ኢዲት ታደርጉታላችሁ ከዛ ወይም ደግሞ ኢሬዝ ታደርጉታላችሁ ማለት ነው። መጀመሪያ ኢሬዝ አድርጋችሁ ሞክሩት። እምቢ ካላችሁ ኢዲት ታደርጉታላችሁ ማለት ነው። እና ብዙም የሚያስቸግር ነገር የለውም ማለት ነው። በጣም ቀላል ነው። ለምሳሌ ኢንፊኒክስ፣ አይቴል፣ ቴክኖ ምናምን ብዙ የተለመደ ነው እነዚህ ስልኮች ማለት ነው። ስለዚህ በጣም ቀላል ነው። ዋናውን ጨዋታ የሚጫወትላችሁ ግን ናይስ አሎከር የምትል ነው። አንሎክ ቱል እና አንድሮይድ መልቲ ቱልን የምንጠቀመው እንግዲህ ኤዲቢውን ለማብራት ነው የምንጠቀምበት። እንደነገርኳችሁ ይህን ካረጋችሁ በኋላ ስልኩን ሴታፕ በምታደርጉበት ሰዓት ስልኩ ውስጥ ሲም ካርድ መኖር የለበትም። እንደዚሁም ደግሞ ስልኩ ዋይፋይ ጋር ኮኔክት መሆን የለበትም። ምክንያቱም አውቶማቲካሊ ዳታ ጋር ኮኔክት ከሆነ ወዲያውኑ ነው ሪሎክ የሚያደርግባቸው ወይም ደግሞ ወደ መጀመሪያው ወደ ሲኩሪቲ ፕለጊኑ ኢኔብል የሚያደርግባችሁ ማለት ነው። ስለዚህ ስልኩ እስከሚነሳ ድረስ እንጠብቃለን ማለት ነው። ስለዚህ በስክሪኑ ላይ እንደምትመለከቱት ናይስ አሎከር የምትል ከፍቷል። አሁን ስልኩም እንግዲህ ተነስቶልኛል። ስለዚህ የስልኩን ሴታፑን አሳልፋለሁ ማለት ነው። ሌላ ምንም ተአምር የለውም። ቀጥታ ሴታፑን ካሳለፍኩኝ በኋላ ወደ ሴቲንግ ገብቼ ዴቨሎፐር ኦፕሽኑን ኢኔብል አድርጌ ዩኤስቢ ዲበጊንጉን ኦን ማድረግ ነው። ሌላ ምንም አይነት ተአምር የለውም ማለት ነው። ያው እንደምትመለከቱ እንግዲህ ስኪፕ እና ሴታፑን አሳልፋለሁኝ። ከዛ ሴታፑን ካሳለፍኩኝ በኋላ አክሴፕት ላለው ከዛ ስኪፕ ላለው እንደምትመለከቱ ማለት ነው። ያው ይሄ በጣም ቀላል ነገር ነው ሴታፑን ማሳለፉ ማለት ነው። ብዙም እንደዚህ የሚያስቸግር ነገር የለውም። አሁን ስልኩ ይከፍትልኛል። ከዛ ስልኩ ከከፈተልኝ በኋላ እንደነገርኳችሁ ስልኩ ምንም አይነት ኢንተርኔት ጋር መገናኘት የለበትም። አላገናኘሁምም። ስለዚህ ኦኬ አሁን ወደ ፕሮግራሙ ያስገባናል። ኦኬ ይቅርታ እንግዲህ የቪዲዮ በእንትን አይደለም ሙሉ ስክሪን አይደለም። እንግዲህ ያው ባለው ሁኔታ አሰራሩን ልትረዱት ነው ይሄንን ቪዲዮ ይዤላችሁ የመጣሁት። ነገር ግን በሌላ ሰዓት ደግሞ በደንብ በሚታይ መልኩ የምሰራው ይሆናል ማለት ነው። ሌሎች ልጆችም ይሰሩበታል ብዬ አስባለሁ። ምክንያቱም በጣም ቀላል ሜተር ስለሆነ ማለት ነው። እና ኦኬ አሁን ፕሮግራሙ ይከፍትልናል። ናይስ አሎከርን መግዛት የምትፈልጉ ከታች ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በዛ ማናገር ትችላላችሁ። እንደዚህ በጣም ውድ የሚባል ዋጋ አይደለም። ናይስ አሎከር የምትል ከሲኩሪቲ ፕለጊን ሌላ ኔትወርክ አንሎክ ይሰራል። እንደዚሁም ደግሞ ሳምሰንግ ስልኮችን ኬጂ ባይፓስ ያደርጋል። ኖኪያ ኤምዲኤም ባይፓስ ያደርጋል። እንደምትመለከት እንግዲህ ሲቲንግ ላይ ይገባና ዴቨሎፐር ኦፕሽን ላይ ገብቼ አባውት ፎን ላይ ከዛ ቢውልድ ነምበሩን እንግዲህ ከ3 ጊዜ በላይ እንጫነውና ዴቨሎፐር ኦፕሽን ኢኔብል ይሆናል። ከዛ ዴቨሎፐር ኦፕሽን ላይ ገብተን ዩኤስቢ ዲበጊንጉን ኦን እናደርጋለን ማለት ነው። ያው እንደምትመለከቱት ትንሽ ቪዲዮ ተቆርጧል መሰለኝ ግን ይታያል። ያው ዩኤስቢ ዲበጊንጉን ኦን አደረኩኝ እንደምትመለከቱት ማለት ነው። ከዛ ዩኤስቢን እሰካለሁኝ ማለት ነው። ዩኤስቢን ስሰካ እንግዲህ የኤዲቢ ኮማንዱ ይመጣል ማለት ነው። እና ስልኩ ላይ አሎ እላለሁ ቲኳን አብርቼ ኦልዌይስ አሎ እለዋለሁ ማለት ነው። ያው እንደምትመለከቱ ማለት ነው። አሁን ወደ ናይስ አሎከር የምትላችን እንመለሳለን። ሪድ ኢንፎ ስለው እንደምትመለከቱ እንግዲህ ኢንፎርሜሽኑን አንብቦልኛል። ይሄ እንግዲህ ሴኩሪቲ ፓቹ 2024 ነው እንደምትመለከቱ ማለት ነው። ስለዚህ ስፕሪድ ትሬን የሚለውን እንመርጥና ኒው ሴኩሪቲ 2024 2025 የሚለውን ክሊክ እናደርገዋለን ማለት ነው። ያው እንደምትመለከቱ እንግዲህ ኒው ሴኩሪቲ 2024 2025 በስክሪን ላይ እንደምትመለከቱ ማለት እንደዚህ ሲሆን እንደምትመለከቱት እንግዲህ ሪሙቭ ኤምዲ የሚልና ፋክቶሪ ሊስት ዲዜብል አውቶማቲካሊ ያደርግልናል። ከዛ ብሎክ አፕዴት ያደርገዋል ወይም ደግሞ ስልኩ አፕዴት ብሎክ ያደርገዋል ማለት ነው። ስልኩን እንግዲህ ፋክቶሪ ሊስት ማድረግ አይቻልም ወይም ደግሞ ሃርድ ዲስክ ማድረግ አይቻልም። ሃርድ ዲስክ ካደረጋችሁት ወደ ነበረበት ይመለሳል። ነገር ግን ፎርማት ካላደረጋችሁት ፏ ብላችሁ መጠቀም ነው ማለት ነው። በጣም ቀላል ነው። ያው እንደምትመለከቱት እንግዲህ ስልኩ ሪቡት ያደርጋል ማለት ነው። ስራው ዋን ክሊክ ነው። ኤዲቢውን ካበራችሁ ዋን ክሊክ ነው። ትንሽ ወሰብሰብ በሚልባችሁ ኤዲቢ ማብራቱ ነው። ሌላው በጣም ቀላል ነገር ነው። ሌላ ምንም አይነት እንትን ነገር የለውም። ምንም እነዚህ የሚያለፋ ነገር የለውም። ዋን ክሊክ ነው የምትሰሩት። በጣም ቀላል ነገር ነው። ያው ስልኩ እንግዲህ ሪቡት አድርጓል ማለት ነው። ስለዚህ ስልኩ እስከሚነሳ ድረስ እንጠብቃለን። ያው እንደምትመለከት እንግዲህ ስልኩ ተነስቷል ማለት ነው። ያው እንደምትመለከቱ እንግዲህ ከፍቶልናል። ይሄን መስሏል ማለት ነው። ዋይፋይ ጋር ኮኔክት እናደርገዋለን ስልኩን። ኦኬ
ያው እንደምትመለከት እንግዲህ ዋይፋይ ጋር ኮኔክት እናደርገዋለን። ከዛ በኋላ የሆነ ኢረር የሚያመጣብን ከሆነ ለምሳሌ እንትን በምንልበት ሰዓት ፕራይቬት ዲኤንኤስ ኩድንት ኮኔክት የሚል ከሆነ ምንድነው የምንገባው ሴቲንግ ኩድንት ፕራይቬት ዲኤንኤስ ምናምን የሚል ከሆነ እንደዚህ የሚል ከሆነ ቀጥታ ለ15 ሴኮንድ ኦፍ እናደርገዋለን። ከዛ በኋላ መልሰን ከ15 ሴኮንድ በኋላ ኢኔብል እናደርገዋለን ማለት ነው። ወይ ፕራይቬት ዲኤንኤስን ከ15 ሴኮንድ በኋላ ኢኔብል እናደርገዋለን። ፕራይቬት ዲኤንኤስ ኩድንት ኮኔክት እያለ አዛ የሚያደርገን ከሆነ ማለት ነው። እዛ መልሰን ኢኔብል ስናደርገው 15 ሴኮንድ እንደነገርኳቸው የምንጠበቀው ከዛ በላይ መቆየት የለብንም። ከቆየን ሪሎክ ሊያደርግብን ይችላል ማለት ነው። ስለዚህ እንደምትመለከት እንግዲህ ኢሜል አዳርጌበታለሁ። ከዛ በኋላ ያው እንደምትመለከቱት ዩቲዩብም ፏ ብሎ መስራት ጀምሯል። በጣም ቀላል ሜተር ነው። እስኪ ኢንፎቴክ አማሃሪክ ቲዩብ ብለን ሰርች እናድርግ። ያው እንደምትመለከቱት እንግዲህ ቆንጆ ነው እየሰራ ነው ማለት ነው። ይሄን ቪዲዮ እንግዲህ ተጠቅማችሁበታል ብዬ አስባለሁኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ናይስ አሎከር ሚዲያ የምትሉን እንግዲህ የምትፈልጉ ካላችሁ ላይሰንሱን የምትፈልጉ ካላችሁ ከታች ባለው አድራሻ ማናገር ትችላላችሁ። ወይም ደግሞ ስክሪን ላይ በምትመለከቱት ስልክ ቁጥር ቴሌግራም ላይ ማናገር ወይም ደግሞ በቀጥታ መደወል ትችላላችሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑ። ማንኛውም ጥያቄ ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ አስቀምጡልኝ። አመሰግናለሁ።